እንደ ማነቃቂያነት እንዲሆነን ብለን ገብተን ደንዝዘን እንድንቀር ከሚያደርገን ነገር አንዱ ሶሻል ሚዲያ ነው። ለአብዛኞቻችን ሶሻል ሚዲያ ከሚጠቅመን ይልቅ የሚጎዳን፣ ከምንጠቀምበት ይልቅ እሱ የሚጠቀምብን፣ ከምንወስደው ይልቅ የሚወስድብን ነገር ይበልጣል። ችግሩ መጠቀማችን ሳይሆን ለምን፣ እንዴት፣ መቼ መጠቀም እንዳለብን አለማወቃችን ነው። ይህ ቪዲዮ ደግሞ እንደ ማነቃቂያነት እንዲሆነን ብለን ገብተን ደንዝዘን እንዳንቀር የሚረዳን ነው። ታዲያ ለምንድነው ጭንቅላት እንደሌላት ዶሮ ራሳችን እዚህም እዛም እያልን ህይወታችን የምናበላሸው? ሶሻል ሚዲያ መጠቀማችንሳ ችግሩ ምንድነው? ነፃ አይደል? ምን ችግር አለው ብንጠቀመው እንላለን ሁላችንም። እኔም ልመልስላችሁ የምችለው አንድ ነገር አጠቃቀሙ ሳታውቁት የምትገቡ ከሆነ እናንተ ከምትጠቀሙበት ይልቅ እሱ የሚጠቀምባችሁ ይበልጣል። ይህ ቪዲዮ የተዘጋጀው ደግሞ የሶሻል ሚዲያ አጠቃቀሙ ሳታውቁት ለምትገቡ ሰዎች ነው። እዚህ ቪዲዮ ግን ሁለት ወሳኝ ነጥቦች እናያለን። አንደኛ ሶሻል ሚዲያ በመጠቀማችን የሚያሳጣን፣ የሚቀንስብን፣ የሚወስድብን ነገር ምንድነው የሚለው ሲሆን፣ ሁለተኛው ደግሞ የሶሻል ሚዲያ እስረኛ እንዳንሆን ምን እናድርግ የሚሉትን ሐሳብ ይዤ መጥቻለሁ። እስከ መጨረሻው አብራችሁን ሁኑ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቪዲዮውን ጀምሩት። አንደኛ ሶሻል ሚዲያ ከኛ የሚወስድብን ጊዜህን፣ ኃይልህን፣ ትኩረትህን ይወስድብሃል። የሚጠቅምህ ይመስልህና ይጎድሃል። ማሰብ የምትፈልገውን ነገር ትተህ ማሰብ የማትፈልገውን ነገር እያሰብክ እንድትውል ያደርግሃል። ወደፊት ከመራመድ ይልቅ ባለህበት ረግጠህ እዚያው እንድትኖርና እንድትበሰብስ ምክንያት ይሆንሃል። ኃይልህን ትቀማለህ። በማታውቃቸው ሰዎች ስትናደድ፣ ቂም ስትይዝ ትውላለህ። እነሱ እኮ አያውቁም፣ አንተ ግን ትጣላላቸዋለህ፣ ትወራረድላቸዋለህ። እሷማ እንዲህ አይነት ስብዕና እኮ የላትም፣ አንተ ነህ እንጂ ስሟን ለማጥፋት እያወራህ ያለሁ እያልክ ሽንጥህን ገትረህ ትከራከርላታለህ። ምንም በማይመለከትህ ነገር ለምን እንደዚህ አደረገ እያልክ ስትጨነቅ ትውላለህ። ባልተፈጠሩት ጉዳይህ ባልሆኑ ነገሮች ልብህ ይንጠለጠላል። ምን አጋጥሟት ይሆን? መጨረሻዋስ ምን ይሆን? አምላኬ የዚች ልጅ መጨረሻ ሳላይ አትግደለኝ እስከ ማለት ትደርሳለህ። ቀጣይ ህይወትህ ሳይሆን ቀጣይ ህይወታቸው ያስጨንቅሃል። መጨረሻቸው ምን እንደሚሆን እንጂ ያንተ መጨረሻ አያሳስብህም። እነሱ ስለኖሩ የምትኖር፣ ስለጠገቡ የምትጠግብ፣ ስላለፈላቸው የሚያልፍልህ፣ ስለደገፍካቸው የሚደግፉ፣ ስለተከራከርክላቸው የሚያዝኑልህ ይመስልሃል። ግን እውነታው እንደዛ አይደለም። አንተ እንጂ እነሱ አያውቁም። ያንተ አጀንዳ ዓላማህ መሆን ሲገባው እነሱ ይሆናሉ። የጊዜ ጉዳይ ነው እንጂ አጀንዳህን ካለየህ አጀንዳቸው ትሆናለህ። አየህ፣ በነፃ ሶሻል ሚዲያ ዋጋ ያለው ህይወትን እንዴት እንደምትሸጥ ሶሻል ሚዲያ ሳይገባህ አስገብተዋል። ሲገባህ ግን ያስወጣሃል። ነፃ ነው፣ ግን በነፃ ሶሻል ሚዲያ ትርጉም ያለው ህይወትን ያሳጣሃል። አንተነትህ እንዲደበዝዝ ምክንያት ይሆናል። አስታውስ፣ በ24 ሰዓት ውስጥ ከፍተኛው ጊዜህን፣ ኃይልህን ብሎም ትኩረትህን የሚወስደው ማን ነው ብትባል ሶሻል ሚዲያ ነው የሚሆነው። የሚጠቅምህም የማይጠቅምህም እያየህ ትውላለህ። ጊዜህ የት እንደሚጠፋ ማየት እስኪሳንህ ድረስ ልብህ ይታወራል። ስለተፈጠሩት ነገሮች በሙሉ እየተመለከቱ መዋል ስኬት ይመስልሃል። ስኬት የሚመስል ውድቀት መሆኑ ግን አልገባህም። ያለው አንተ ጊዜህን እንዴት መጠቀም እንዳለብህ ባለማወቅህ ምክንያት እንደ ድስት እዛው ተጥደህ ትውላለህ። ራስህን እንደማይጠቅም ዓላማ እንደሌለው ሰው ቆጥረህ በራስህ ላይ የህይወት ቁማር ትጫወታለህ። እውነታው ግን ስለማትጠቅም ሳይሆን አልጠቅምም ብለህ ስላሰብክ ነው። አንተ ግን ራስህን እንዴት መጠቀም እንዳለብህ ማሰብ ሲገባህ ወደሚጠቀምብህ ሶሻል ሚዲያ ለመግባት ትጣደፋለህ። ለእርድ እንደቀረበ በሬ አንተም የማንም እቅድ ማሟያ ለመሆን ትዘጋጃለህ። ሁለተኛው ጥርት ያለ ዓላማ እንዳይኖርህ ያደርጋል። ሁለት ያባረረ አንድ አይዝምና እዚያም ዝም እያልክ አንድ ነገር ላይ ትኩረት እንዳታደርግ ያደርግሃል። ለምን እንደምታደርገው ምን እንደሚጠቅምህ ግራ ይገባሃል። ነገህን እንዳታስብ እንዳታይ የሚያደርግህ ሶሻል ሚዲያ ነው። ነገህንና በትክክል መንገድህ እንኳን እንዳታይ ነው የሚያደርግህ። በስልካችን ላይ ደግሞ በአንድ ጊዜ ብዙ ነገር እናያለን። ከዛ የቱን ትተን የቱን መያዝ እንዳለብን ግራ ይገባናል። ለዛም ነው ግልጽ ያልሆነ ነገር ስለምናደርግ ነው ህይወታችን አንድ እርምጃ ካለንበት ከፍ ማድረግ ያልቻልነው። ቆም ብለህ አስበውና እሱን አይቼ ስጨርስ በእኔ አእምሮ ምንድነው የሚቀረው? ምን የሚጠቅም ነገር ያስኩ ብትል አሁንም ምንም ነው መልስህ። በአንድ ጊዜ ብዙ ነገር አእምሮ ላይ እንዲቀመጥ ስለተደረገ
አንዱን እንኳን ለማስታወስ ትቸገራለህ። የሰው ልጅ ደግሞ በአንድ ጊዜ ሁለት ነገር ማሰብ አይችልም። አየህ፣ የምትፈልገው ኮንቴንት በደንብ አለመምረጥ እንዴት እንድትወዛገብ እንደሚያደርግህ ቀንን ሙሉ እያየህ ብትውልም እንኳን በስተመጨረሻ ደስታ አይሰማህም። ምክንያቱም የምትፈልገው ኮንቴንት ባለመምረጥህ። የሚገርመው ደግሞ እንደማትፈልገው እያወቅህ ነው የምታየው። እንደሚያደነዝዝ እያወቅህ ነው መልሰህ እንድትደነዝዝ የምትገባው። የሚጠቅምህን ሳይሆን የሚያደነዝዝህን ነገር እያየህ ትውላለህ። ይህ ደግሞ ህይወትህ ትርጉም አልባ እንዲሆን ያደርገዋል። ማየትህ አይደለም ትልቁ ችግር፣ የምታየው ነገር መርጠህ አለማየትህ ነው። አንተም ቀድመህ ዓላማህን ካላወቅከው ጥቅም በሌለው ነገር ላይ ነው ስትሽከረከር የምትኖረው። ምንም ያክል ፍጥነትህ ጨምረህ ብትሮጥም አትደርስም። እዛው ስትሽከረከር ትኖራለህ እንጂ። ምክንያቱም በቀለበት ዙሪያ ነው እየተሽከረከርክ ያለኸው። ታዲያ ሶሻል ሚዲያ እንዳይጠቀምብን ምን እናድርግ ለምትሉ ሰዎች ሁለት ወሳኝ ነጥቦችን ነግራችኋለሁ። አንደኛ፣ ለራስህ ታማኝ ሁን። ሰዎች እንዲቆጣጠሩ ሳይሆን ራስህን በራስህ መቆጣጠርን ተለማመድ። ሁሌም ይዘው የምትዞረው ራስህን እንጂ አለቆችን አሊያም ደግሞ የሚቆጣጠሩህን አይደለም። ራስህ መጥፎ ነገር ሲያደርግ ስታየው፣ የማትፈልገው ቦታ ስታገኘው ለራስህ ሳትሳሳ በረስ ሳታደርግለት ቅጣው። ሰዎች እስኪናገሩ ወይም ነገሮች እስክታጣቸው ድረስ አትጠብቅ። ራስህን እንዳትሸውደው። እኔ እኮ የገባሁት የትምህርት ነገር ለማየት ፈልጌ ነው፣ አዲስ መረጃ ካለ ቼክ ለማድረግ ነው፣ የማነበው እኮ በስልኬ ነው እያልክ ማንበብ ያለብህን ነገር ትተህ ማንበብ የማይገባህን እያነበብክ አትዋል። የትምህርት ነገር ነው እያነበብክ ያለሁት እያልክ ለሰው ትናገራለህ። ግን ምን እያየህ እንደምትውል እኔም አንተም እናውቃለን። ምንም አይቀጣህም። ለውጥ የሚጀምረው ደግሞ ጥፋትህን ከማመን ነው። ያልሆንከውን ለመምሰል መሞከር ግን ራስን ያሳጣሃል። ፈሪ ትሆናለህ። አላዋቂነትን አዋቂ በመምሰል ከቨር ታደርገዋለህ። ይህ ደግሞ አንተን ሊለውጥህ አይችልም። ስለዚህ በኋላ እንዳትሸወድ አሁን ራስህን አትሸውድ። ሁለተኛው፣ ዓላማህን እወቅ። ለምንድነው የማደርገው? እሱን ማድረጌ ካለማድረጌ ይሻላል ወይስ መግባት ስላለብኝ ነው የምገባው ያለሁት ብሎ ራስን መፈተሽ መለማመድ። የምትገባበትን ዓላማ ግልጽ ማድረግ። ብገባ የምትጠቀመው ነገር አለ ወይስ የለም ብሎ ራስን መጠየቅ። ምክንያቱም አንዳንድ ጊዜ ማድረግ ስላለብን ብቻ የምናደርጋቸው ነገሮች ብዙ ናቸው። የምንኖረው ህይወት ዋጋ ያለው መሆኑን መገንዘብ እንዲሁም ዋጋ የተከፈለበት ነው እና በግዴለሽነትን መኖርን አቁም። ሶሻል ሚዲያ አንተን ባልተረዳህ መልኩ አንተን ተቆጣጥሮሃል። አለሁ እያልክ አንተነትህን ቀምቶሃል። በፍቃደኝነትህ ገብተህ የእሱ ባሪያ ሆነህ እንዳትኖር የምትገባበትን ዓላማ ግልጽ ማድረግ ይጠበቅብሃል። ምክንያቱም ባርነት የሚጀምረው ከነጻ ፍቃድ ስለሆነ። እኛ ደግሞ ነጻ ፍቃድ እንጂ ነጻ ህይወት አልተሰጠንም። ነጻ ፍቃድን ተጠቅመን ራሳችንን መለወጥ ሲገባን ራሳችንን ማጣት አይጠበቅብንም። እስቲ ወጣቱን ተመልከተው። ነጻ ፍቃዱን ተጠቅሞ በዚህ ሰዓት ወጣት ሆኖ ያረጀ ወጣት ብዙ ነው ያለው። ኃይሉ የተዳከመ ራዕይ አልባ የሆነ ህልመኛ ከመሆን ይልቅ የጀታምነትን መርጦ የተቀመጠ ትውልድ። በጣም ያሳዝናል። አቅም እያለህ እንደ አቅመ ደካማ ሆኖ መኖር። አብዛኛው ሰው እየሄደ እየመሰለው ባለበት ደርቆ የቀረ እየቃዠ የነቃ የሚመስለው እየተለወጠ ያለ የሚመስለው ግን ደግሞ እየደነዘዘ ምን አለፋችሁ ባለመኖር ውስጥ የሚኖር ትውልድ እየተበራከተ ነው ያለው። ታዲያ አንድ ሰው የራሱን ውሳኔ በራሱ መወሰን ካልቻለ ይህ ሰው ነፃ ነው ማለት እንችላለን? አንችልም። ምክንያቱም በነፃነት መወሰን የማይችል ሰው ነፃ ሳይሆን የዛ ነገር ባሪያ ነው። በነገራችን ላይ ባርነት የሚጀምረው ከነፃ ፍቃድ ነው። መጀመሪያ ባሪያ ለመሆን አትገደድም። በራስህ ፍቃድ ነው የምትገባው። ከዛ ለመዝናናት ብለህ የጀመርከው ነገር ባሪያ አድርጎ እንዳትንቀሳቀስ ያደርግሃል። ስለዚህ ወደ አንድ ነገር ከመግባትህ በፊት እንዴት መውጣት እንዳለብህ ማወቅ ይቀድማል። ምናልባት ከመግባት አለመግባት ሊሻል ይችላልና። እኛ ደግሞ እንዴት መግባት እንዳለብን እንጂ እንዴት መውጣት እንዳለብን አናስብም። ሳናስብ በስሜት ተነድተን እንገባለን። አስበን መውጣት ይከብደናል። ገብተህ ሳይሆን እንዴት መውጣት እንዳለብህ ማሰብ ያለብህ ሳትገባ ነው። ስትገባ መግቢያውን በር ብቻ አይተህ አትግባ። መውጫውን ቤት እንደሆነ አጥንተህ ግባ። የሆነ ጊዜ መውጣት ብትፈልግም እንኳ በነፃነት እንድትወጣ ይረዳሃል። ስለሆነም አብዛኞቻችን ሶሻል ሚዲያ ከምንጠቀምበት ይልቅ እሱ እየተጠቀመብን ነው የምንገኘውና መግባታችን የማይቀር ከሆነ እንዴት ለጥቅማችን መዋል እንዳለብን ማወቅና መማር አለብን ብዬ አምናለሁ። የዛሬ ሐሳቤ
ይህን ይመስል ነበር። በድጋሚ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።